ከመጪው ወር ጀምሮ ከ10,000 በላይ የመንግስት ሰራተኞች ከስራ ሊሰናበቱ ነው ተባለ። መንግስት ከዓለም አቀፉ የገንዘብ ተቋም IMF ጋር ከፍተኛ የብድር ስምምነት ከደረሰ ወዲህ የዶላር ምንዛሬ ማሻሻያ፣ የኤሌክትሪክ ክፍያ፣ የነዳጅና የግብር ጭማሪ እያደረገ ይገኛል። የሰራተኛ ቅነሳውም የስምምነቱ አንድ አካል መሆኑ ይነገራል። ትናንት በጎርጎራ በደረሰው የሄሊኮፕተር አደጋ አንድ የካሜራ ባለሙያ መሞቱ ተነገረ። አንድ ከፍተኛ የመንግስት ባለስልጣንም ከፍተኛ ጉዳት ሳይደርስባቸው እንዳልቀረ ተሰምቷል። የኢትዮጵያ አየር መንገድ ወደ እስራኤል መዲና የሚያደርገውን በረራ አቋረጠ። እነዚህንና ሌሎች መረጃዎችን እንነግራችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና እናልፋለን። ከሐምሌ 1 ቀን 2017 ዓ.ም ጀምሮ በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከስራቸው እንደሚሰናበቱ ተነግሯል። ከጥቂት ወራት በፊት ከጸደቀው የመንግስት ሰራተኞች አዋጅ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ መሰረት ሚዲያ ነው የዘገበው። በዚህም በመጀመሪያው ዙር በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 ቀን 2017 ዓ.ም ጀምሮ ከስራ ሊቀነሱ እንደሆነ ታውቋል። በአሰራሩ መሰረት ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከ20 ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 ቀን ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑ ነው የተገለጸው። የሰራተኛ ቅነሳው የኢትዮጵያ አየር መንገድን ጨምሮ በዩኒቨርሲቲዎች፣ በሚኒስቴር መስሪያ ቤቶችና በሁሉም የመንግስት ተቋማት ተግባራዊ ይደረጋል ተብሏል። እንደ ፍርድ ቤት፣ አቃቢ ህግ፣ ፖሊስ፣ መከላከያና ደህንነትን የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግም መታቀዱ የተነገረ ሲሆን አዲሱ የመንግስት ሰራተኞች አዋጅ የብሔር ብሔረሰቦች ብዝሃነትና አካታችነት ስርዓትን ይገነባል በሚል በመንግስት እንደታመነበት ተሰምቷል። በዚህ ወቅትም በርካታ የመንግስት መስሪያ ቤቶች በማስታወቂያ ቦርዶቻቸው የስራ ድልድል እየለጠፉ መሆኑና ከስራቸው የተቀነሱ ሰዎች ከወዲሁ ዕጣ ፈንታቸውን እያወቁ መሆኑ ተነግሯል። በትናንቱ የጎርጎራ ሄሊኮፕተር አደጋ አንድ የካሜራ ባለሙያ ህይወቱ ማለፉ ተገልጿል። ትናንት ከጎንደር ወደ ጎርጎራ የመንግስት ባለስልጣናትን አሳፍሮ ሲጓዝ የነበረ ሄሊኮፕተር ጎርጎራ ኤኮ ሪዞርት ግቢ ውስጥ አደጋ እንደደረሰበት ተነግሮ ነበር። በአደጋው የመንግስት ባለስልጣናት ጉዳት እንደደረሰባቸው የተነገረ ቢሆንም ቆይቶ ግን ከአደጋው በፊት ጎንደር ከተማ የታዩ ባለስልጣናት ባህር ዳር የልማት ስራዎችን ሲጎበኙ ታይተዋል። ሆኖም ጎንደር ከተማ ታይተው የነበሩት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ባህር ዳር በነበረው የልማት ስራዎች ጉብኝት ላይ አልታዩም። ይህን ተከትሎ አቶ አገኘሁ ተሻገር በሄሊኮፕተሩ ላይ በደረሰው አደጋ ጉዳት ሳይደርስባቸው እንዳልቀረና ሕክምና እየተደረገላቸው እንደሚገኝ የሚገልጹ መረጃዎች እየወጡ ይገኛል። ሌላው በአደጋው ህይወቱ እንዳለፈ እየተነገረ ያለው የኢትዮጵያ ዜና አገልግሎት የካሜራ ባለሙያ ብዙአየሁ ብርሃኑ ነው። ተቋሙ ባለሙያው በድንገተኛ ህመም ህይወቱ እንዳለፈ ብቻ ገልጿል። ነገር ግን ከባለስልጣናቱ ጋር በሄሊኮፕተሯ ውስጥ ሳለ በደረሰው አደጋ መሞቱ እየተነገረ ነው። በአደጋው እስካሁን ስማቸው ያልተጠቀሰ ሰዎች ጉዳት ሳይደርስባቸው እንዳልቀረም ተገልጿል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ግን ሄሊኮፕተሯ ከዛፍ ጋር ተጋጭታ መጠነኛ ጉዳት እንደደረሰባት በመግለጽ በሰው ህይወት ላይ የደረሰ ጉዳት የለም ብሏል። የኢትዮጵያ አየር መንገድ በእስራኤልና ኢራን መካከል እየተካሄደ ባለው ግጭት ሳቢያ ወደ ቴል አቪቭ የሚያደርገውን በረራ በጊዜያዊነት ማቋረጡን አስታወቀ። አየር መንገዱ በእስራኤል በተፈጠረው ወቅታዊ ሁኔታ ምክንያት ወደ ቴል አቪቭ የምናደርገውን በረራ በጊዜያዊነት የተቋረጠ መሆኑን እንገልጻለን ሲል በማህበራዊ መገናኛ ገጾቹ በኩል ባስተላለፈው መልእክት ገልጿል። ተቋሙ አክሎም በረራውን ያቋረጠው በጊዜያዊነት መሆኑን ጠቁሞ ለተፈጠረው መጉላላት ይቅርታ የጠየቀ ሲሆን አዳዲስ መረጃዎች ሲገኙ አሳውቃለሁ ብሏል። እስራኤል በኢራን ላይ ጥቃት መፈጸሟንና ኢራንም ጥቃቱ ምላሽ መስጠቷን ተከትሎ በዓለም ገበያ ላይ ድንጋጤ መፈጠሩ እየተነገረ ይገኛል። በተለይም በዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ እየተመዘገበ ነው ተብሏል። የኬንያ መንግስት ለሱዳኑ ፈጥኖ ድራሽ ኃይል ጦር መሳሪያ መላኩን በምርመራ ማረጋገጣቸውን የአገሪቱ የዜና አውታሮች ዘግበዋል። ዴይሊ ኔሽን እና ኤን ቴሌቪዥን በተንቀሳቃሽ ምስሎች ላይ ባደረጉት ምርመራ በካርቱም አቅራቢያ የፈጥኖ ድራሹ ኃይል ይዞታ በነበረ የጦር መሳሪያ መጋዘን ውስጥ የኬንያ መከላከያ ሚኒስቴር መለያዎች የታተሙባቸው የጦር መሳሪያ ሳጥኖች መገኘታቸውን ማረጋገጣቸውን ገልጸዋል። የኬንያ መከላከያ ሚኒስቴር በበኩሉ በምርመራው በተጠቀሱት በመሳሪያ ሳጥኖች ላይ የታተሙትን የመለያ ምልክቶች እንደማያውቃቸው ገልጧል። የሱዳን ወታደራዊ መንግስት ኬንያ ለፈጥኖ ድራሽ ኃይሉ ድጋፍ ታደርጋለች በማለት ከወራት በፊት የከሰሰ ሲሆን ይህን ተከትሎ ሱዳን ከኬንያ የሻይ ምርት መግዛት ማቆሟ አይዘነጋም። ኢራን ዛሬ ማለዳ በማዕከላዊ እስራኤል 30 ሚሳኤሎችን አስወንጭፋለች። ኢራን ዛሬ ማለዳ በማዕከላዊ እስራኤል ግዛቶች 30 ሚሳኤሎችን ማስወንጨፏን ነው የእስራኤል መከላከያ ሚኒስቴር ያስታወቀው። በዚህ ጥቃት የእስራኤል የስለላ ተቋም የሆነው ሞሳድ ጽሕፈት ቤትም ጉዳት እንደደረሰበት ተነግሯል። አምስተኛ ቀኑን በያዘው የእስራኤልና ኢራን ግጭት ሀገራቱ የሚሳኤል ጥቃቶችን ቀጥለዋል። በቴል አቪቭና በኢየሩሳሌምም ፍንዳታዎች እየተሰሙ ነው። የእስራኤል መከላከያ ሚኒስቴር አብዛኞቹ ሚሳኤሎች ከሽፈዋል ብሎ የተወሰኑት ግን ጉዳት ማድረሳቸውን ገልጿል።
ገልጿል። የእሳት አደጋ ሰራተኞች ከቴል አቪቭ በስተሰሜን በሚገኝ ሄርዛሊያ በተሰኘ ሸለቆ አካባቢ የተቃጠሉ አውቶቡሶችን እሳት ሲያጠፉም ታይተዋል። በሌላ ዜና የእስራኤል ጦር ትናንት ማምሻውን በቴህራን በፈጸመው ጥቃት ባለፈው ሳምንት የተገደሉትን ወታደራዊ አዛዥ የተኩትን አሊ ሻዳሚኒን መግደሉን አስታውቋል። ሻድማኒ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ማዕከላዊ ዋና መስሪያ ቤት ኃላፊ ሆነው የተሾሙት በቅርቡ ነበር። ከሳቸው በፊት ተቋሙን ሲመሩ የነበሩት ጎላሚኒ ራሺድ በእስራኤል ጦር ባለፈው ሳምንት መገደላቸውን ተከትሎ ነበር ወደ ኃላፊነት የመጡት።